በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምሕረትና ቸርነት ርኅራኄና ትዕግስት የባህሪ ገንዘቡ የሆነ የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስሙ የተመሰገነ ይሁን። በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ምሕረቱ የማያልቅበት ፍቅሩ የማይለካ ለቸርነቱ ወሰንና ድንበር ልክና መጠን የሌለው የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ብዙ ሰዓት ለመቆየት እንኳን አንችልም፣ ሰዓቱ እየረፈደ ነው። በቅድሚያ በዛሬው ዕለት ለዚህ ክብር የበቃችሁ ተመራቂዎች፣ የተመራቂዎች ቤተሰቦች፣ የኔታ መጋቢ ሐዲስ ቃለ ሕይወት፣ ሁላችሁም በዚህ ቦታ የተገኛችሁ ሊቃውንተ ቤተ ክርስቲያን ምእመናንና ምእመናት እንኳን ደስ አላችሁ፣ እንኳን ደስ አለን። ልሉላችሁ እግዚአብሔርን አመስግኑ። ጨለማውን ዓለም በወንጌል ብርሃን የሚያበሩ አልጫውን ደግሞ በመጽሐፍ ቅዱስ ጨውነት የሚያጣፍጡ ብርሃኖች እና ጨዎች የሆኑ የሚያበሩ የሚያጣፍጡ መምህራን ስለሆኑ የተመረቁ እልልታው ያንሳቸዋል። እንግዲህ በዛሬው ዕለት በሐዲሳት እና በሊቃውንት ለተመረቃችሁ ደቀ መዛሙርት በብፁዕ አባታችን ካልሆነ በቀር በእኔ መልእክት ማስተላለፍ አስፈላጊ ሆኖ አልታየኝም። ለምን? አንደኛ ተምራችሁታል፣ ይዛችሁታል። ሁለተኛ ደግሞ እንደው እንናገር ቢባል እንኳን ቅድም መጀመሪያ ላይ በማቴዎስ ወንጌል ምዕራፍ 5 ላይ ያለውን አንስተው የተረጎሙ መምህራን ለመጻሕፍት ተማሪዎች በአጠቃላይ ለቤተ ክህነት ልጆች ወይም ደግሞ ለካህናት ለዲያቆናት አገልግሎታቸው ምን መምሰል እንዳለበት ተናግረዋል። ያ ምንድነው? በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ያለውን ከቁጥር 13 ጀምሮ እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ ብለው ተርጉመውልናል። ራሳቸውን ተርጉመዋል ማለት ነው። እና በዚህ በማቴዎስ ወንጌል ምዕራፍ 5 ከቁጥር 13 ጀምሮ ጌታ መድኃኔዓለም ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ወደዚህ ምድር መጥቶ በሚያስተምርበት ጊዜ ደቀ መዛሙርቱን ከነበረው ሕዝብ በዓለም ካለው የሰው ልጅ ሁሉ እነሱ ተለይተው ማን እንደሆኑና ምን መሆን እንዳለባቸው ሲነግራቸው እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አያስቀምጡትም። ይልቅም ደግሞ በመቅረዙ ላይ ያኖሯታል፣ በቤት ላሉ ሁሉ ታበራለች ብሎ ተናግሯል። እንግዲህ የመምህራንን ጥቅም፣ የመምህራንን አገልግሎት፣ የመምህራንን አስፈላጊነት ጌታ መድኃኔዓለም ሲገልጥ በእነዚህ በሁለቱ ጠቃሚ በሆኑ ነገሮች መስሎ ነው። አንደኛ በጨው፣ ሁለተኛ ደግሞ በብርሃን። ጨው እንግዲህ እናንተ እንደምታውቁት ሁላችንም እንደምናውቀው በጣም አስፈላጊ ወሳኝ የሆኑ 3 ጥቅሞች አሉት። በጣም ብዙ ጥቅም አለው፣ ግን በዚህ ከተጠቀሰው አንጻር ስናይ 3 ጥቅሞች አሉት። አንደኛ ያጣፍጣል፣ ማዕዛን ጣዕምን ይለውጣል፣ አልጫነትን ይለውጣል፣ ያጣፍጣል ማለት ነው። ሁለተኛው ደግሞ
ቁስልን ያደርቃል። ቁስልን ያደርቃል። ሶስተኛው ደግሞ የተዘጋጀ ምግብ እንዳይበላሽ ከማጣፈጡ በተጨማሪ እንዳይበላሽ እንዳይሻግት ለብዙ ዘመናት አገልግሎት እንዲሰጥ ለብዙ ጊዜ አገልግሎት እንዲሰጥ ያደርጋል ማለት ነው። እና መድኃኒዓለም ክርስቶስ በዚህ መነሻነት ነው እናንተ የምድር ጨው ናችሁ ሲል በስነ ምግባር፣ በሃይማኖት፣ በሞራል ሊበላሽ የቀረበውን ግራ የገባውን የተደበላለቀበትን ዓለም በወንጌል ጨውነት የምታጣፍጡ ወደ መልካምነት የምትለውጡ ወደ በጎነት የምታመጡ እናንተ ናችሁ ሲል እናንተ የዓለም ጨው ናችሁ ወይም የምድር ጨው ናችሁ ብሏቸዋል። እንደገና ደግሞ በስነ ምግባር ሊበላሽ የነበረውን ለተፈለገው አገልግሎት ሳይሆን ወዳልተፈለገው አገልግሎት ወደ መጠፋፋት፣ ወደ መገዳደል፣ ወደ መለያየትና ወደ መከፋፈል ሊመጣ ያለውን ዓለም በወንጌል ጨውነት እናንተ ከብልሽት የምትጠብቁት ለተፈጠረበት ዓላማ የምታውሉት እናንተ ናችሁ ሲል ነው እናንተ የምድር ጨው ናችሁ ያለው። በዚያው አንጻር ነው እንግዲህ እናንተ የዓለም ብርሃን ናችሁ ሲል ቅድም እንዳነበብነው መብራት የሚያበሩ ጨለማውን ሊያስወግድ ሌሊቱን ሊያርቅ ብርሃን ሊያመጣ የተደበቀውንና የተሰወረውን ሊገልጥ ነውና መብራት እንተያል የሚያስፈልገው እናንተ የዓለም ብርሃን ናችሁ ሲል የወንጌል ብርሃን የጠፋበትን በድንቁርና በክህደት ባለማመን ጨለማ ውስጥ ያለውን የወንጌልን ብርሃን ገልጣችሁ የምታሳዩ የምታበሩ እናንተ ናችሁ ሲል ነው። መብራት በተፈጥሮ የተደበቀውን ይገልጣል፣ የተሰወረውን ይገልጣል፣ የማይታየውን እንዲታይ ያደርጋል ማለት ነው። አንድ ሰው የመጽሐፍ ተማሪ ሲሆን የረቀቀውን እያጎላ የተደበቀውን እያወጣ ለሕዝብ በሚረዳ ሕዝብ በሚያውቀው ሕዝብ ሊገነዘበውና ሊረዳው በሚችለው ማቅረብ መቻል ነውና ዛሬ የተመረቁ መምህራን ለዚህ አገልግሎት፣ ለዚህ ስራ፣ ለዚህ መንፈሳዊ ተልእኮ ተዘጋጅተው በየኔታ በመምህራቸው አሁን ብቁ ናችሁ፣ ጨለማውን ታበራላችሁ፣ የተደበቀውን ትገልጣላችሁ ሲል ነው ጌታ ይህን የተናገረው ማለት ነው። እዚህ ጋር የዛሬ ስንት ዓመት ነው ተነጋግረን ነበር። ዓለማችን አሁን በተሰለፈበት የሥራ በተሰማራበት የሥራ ዘርፍ በተሰለፈበት ጎዳና ወይም ደግሞ በቆመበት መስመር አንዳንድ ጊዜ የሚና መደበላለቅ ወይም ደግሞ የቆመበትን ዓላማ የመሳት ነገር አለ። ጌታ መድኃኒዓለም እናንተ የዓለም ብርሃን ናችሁ ብሎ ሐዋርያቱን ሲመድባቸው በሱ ብርሃንነት እንዲተኩ እርሱን ወክለው እንዲቆሙ አይደለም፣ እርሱን እንዲገልጡ፣ እሱን እንዲያሳዩ፣ ወደ እሱ እንዲያመለክቱ፣ ወደ እሱ እንዲጠቁሙ ነው። አሁን በሀገራችን በኢትዮጵያ በዓለማችንም ስናይ ክርስቶስን ከሚገልጡ ይልቅ በክርስቶስ ፊት ቆመው ክርስቶስን ሊጋርዱ የሚሞክሩ ብዙ አካላት አሉ። ጌታ መድኃኒዓለም ክርስቶስ ለአይሁድ የነገራቸው አንድ ኃይለ ቃል አለ። ስለሱ እነማን ምስክር እንደሆኑ ሲገልጥ እግዚአብሔር አብ አባቱ ምስክር እንደሆነ ተናግሯል። ሙሴ ምስክር እንደሆነ የእርሱ ሥራ ምስክር እንደሆነ ከተናገረ በኋላ መጥምቀ መለኮት ቅዱስ ዮሐንስ ስለሱ ምስክር እንደሆነ
ባስረዳበት አንቀጽ ላይ እነሆ እናንተ ወደ ዮሐንስ ልካችኋል፣ እሱም ስለ እውነት መስክሯል ካለ በኋላ እሱም የሚነድና የሚያበራ መብራት ነበረ ይላል። እሱ የሚነድና የሚያበራ ብርሃን ነበረ፣ እናንተም ለጥቂት ጊዜ በብርሃኑ ተገለገላችሁ ይላል። እዚህ ላይ የምናየው ሁለት ትልቁ ነገር አለ። አንደኛ መጥምቀ መለኮት ቅዱስ ዮሐንስ የሚነድና የሚያበራ መብራት ነው። መድኃኔ ዓለም ኢየሱስ ክርስቶስ ደግሞ የማይጠልቅ ፀሐይ፣ የማይጠፋ መብራት ነው። መጥምቀ መለኮት ቅዱስ ዮሐንስ የሚነድ ሲል እንደ ጧፍ ራሱን እያቃጠለ መከራ እየተቀበለ ስቃይ እየተቀበለ ራሱን መጥምቀ መለኮት ቅዱስ ዮሐንስ እንደተናገረ ሁሉ እኔ ላንስ፣ እሱ ግን ሊልቅ ያስፈልጋል ይገባል። እሱ ከፍ እያለ እየደመቀ እየጎላ እየተገለጠ በይበልጥ እየታወቀ ሊሄድ፣ እኔ ደግሞ ከሱ ዝቅ እያልኩ እያነስኩ እየቀነስኩ ሊሄድ ያስፈልጋል እንዳለው መምህራነ ወንጌል፣ የቤተ ክርስቲያን አገልጋዮች፣ ካህናት፣ ዲያቆናት በአጠቃላይ እኛ የተሾምንበት ወይም ደግሞ ለአገልግሎት የተሰጠንበት ጊዜ የተለካ የተቆጠረ የተሰፈረ ነው። አንደኛ በጊዜ ገደብ የተቆጠረ ነው። ሁለተኛ በቦታ የተቆጠረ የተለካ ነው። በአቅምና በችሎታም የተለካ ነው። ከጊዜ በኋላ ያን አገልግሎታችን አገልግለን አስረክበን ዋጋችን ተቀብለን እንኖራለን። እስከ መጨረሻው ድረስ ግን በዓለም ላይ እያበራ ነግሶ የሚኖር መድኃኔ ዓለም ኢየሱስ ክርስቶስ ነው። ስለዚህ እርሱ ለዘላለም ንጉሥ ሆኖ ለዘላለም ጌታ ሆኖ ለዘላለም አምላክ ሆኖ የዘላለም አምላክ ሆኖ የሚኖር እርሱ መሆኑን መጥምቀ መለኮት ቅዱስ ዮሐንስ ደግሞ ወደሱ የሚያመለክትና የሚጠቁም አቅጣጫ ጠቋሚ አመላካች መሆኑን ሲናገር የሚነድና የሚያበራ መብራት ነበረ፣ እርሱ ስለኔ መስክሯል ብሎ የተናገረበት ነው። ስለዚህ መጥምቀ መለኮት እኛ መምህራን በአጠቃላይ ስንኖር መከራ እየተቀበል ግፍ እየተቀበል ችግሩን ሁሉ እየተጋፈጥን በምናገለግልበት ጊዜ ደግሞ በመድረኩ ላይ ስንቆም ወንጌሉን ተክተንና ክርስቶስን ጋርደን የምንቆም ሳይሆን እኛ ዝቅ ብለን ክርስቶስን አጉልተን በይበልጥ ግልጥ አድርገን የምናሳይነን መሆን ያለብን ይህን የሚያመለክተን ነው ማለት ነው። እና ዛሬ የመረቅናቸው መምህራን ይህን የሚያሳዩ የሚገልጡ ናቸው። አሁን በዚህ ዘመን እጅግ በጣም ቅድም በቅኔውም እንደሰማነው ዓለም ግራ የተገባበት ነው። ሰው የራሱን አመለካከት የራሱን ፍላጎት በሰው ላይ ለመጫን የሚታተርበት በጣም ርቀት የሚሄድበት በክርስቶስ ስም የተደራጁ ብዙ ቡድኖች የበዙበት አንድ መጽሐፍ ቅዱስ ይዘን አንድ ክርስቶስን እናመልካለን ብለን ቆመን በብዙ ሺህ ተከፋፍለን ያለንበት ዘመን። በዚህ ዘመን ታዲያ መጽሐፍ ቅዱስንና የክርስቶስን ቃል ለሕዝቡ በአቅሙና በመጠኑ በልኩ ማድረስ የግድ ያስፈልጋል። በጊዜው በሰዓቱ ለሕዝቡ ደግሞ በአቅሙ በመጠኑ በልኩ ማስረዳት የግድ ያስፈልጋል ማለት ነው። ያውም ቅድም እንዳነሳው እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ በጣት ጠቁሞ በእጅ አመላክቶ እንደማሳየት ያህል ማለት ነው። ያን ለማድረግ ደግሞ በየጊዜው መጽሐፍ ቅዱስን ማንበብ አውዱን ለምን ዓላማ ተብሎ ነው? ምን ለማለት ፈልጎ ነው ከዚህ ምዕራፍ ላይ ይህን ኃይለ ቃል የተናገረው የሚለውን አንስተን በግልጽ መረዳት የኛ መረዳት ብቻ ለሕዝቡ ሊረዱ አይችልም። በእኛ ልክ
እንደው ይቅርታ ይደረግልኝና ከትርጓሜው ባሻገር ከአንድምታው ባሻገር መሄድ ያስፈልጋል። አማርኛ በአማርኛ የሆነ ትርጓሜ ሌላው ቀርቶ እንትን እንኳን ቅድም ሲተረጎም ምንድን ነበር? ምን ማለት ነው? ሽንኩርቱን ከዚያ ምኑን አፍርንጅ ምንድን ነው? አማርኛው እንኳን የማይገባል ማለት ነው አይደለም። ለምዕመናን እዚህ ላሉት ለካህናት፣ ለዲያቆናት፣ ለተወሰኑ ብትጠይቃቸው አፍርንጅ ምንድን ነው ብለህ የምትጠይቀው የማይገባል ማለት ነው። እዚህ መድረክ ላይ ቆሜ አፍርንጅ እያልኩ ምንድን ነው አፍርንጅ ብሎ ሲል እኔ መልእክቴን ለዛፉ ብቻ አስተላልፌ መሄድ ይሆናል ማለት ነው። ይሄ ብቻ አይደለም፣ ሌላው የአካባቢያችን ቋንቋ እንኳን ምንድን ነው እንደ ማንኪት ይባላል አይደል? ማንኪት ማናት ቢባል የጎንደር ሰው ጋር አውቆም እንዳጠናቀር ይባላል አይደል? አጠናቀር የትኛው ነው ቢባል ጎንደር ላይ ተቀምጦ አውቅም ማለት ነው። ያ ማለት ምንድነው? አንድምታው እኛን ለማራቀቅ እኛን ብዙ እንድናውቅ ለማድረግ ይረዳናል። ወደ ህዝቡ ለማድረስ ግን በህዝቡ አይምሮ፣ በህዝቡ ዕውቀት፣ በህዝቡ አሁን ባለው የህዝብ መስተጋብር ልክ ማቅረብ ያስፈልጋል ለማለት ነው። እዚህ በላይ ማብዛት የሚገባ መስሎ አልታየኝም። ዛሬ የመረቅናቸው መምህራን የምድር ጨው ሆነው አልጫውን ሊያጣፍጡ መዓዛውን ወደ በጎነት ሊለውጡ ሊበላሽ የነበረውን ደግሞ ሊጠብቁ ሊያስጠብቁ የተዘጋጁ አሁን ለአገልግሎት የሚወጡ መምህራን ናቸው። እንደገና ደግሞ ባለማወቅ በድንቁርና በክህደት እና በመሰል ነገሮች በጨለማ ውስጥ ያለውን ወደ ብርሃን ሊያመጡ የተማሩ የበቁ መምህራን ናቸውና እንኳን ለዚህ አበቃችሁ፣ እንኳን ለዚህ ያደረሳችሁ። አምላከ መምህራን ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን። እሺ፣ ለአባታችን ቃለ ሕይወት ያሰማልን። ትምህርቱን በሚገባ ሰጥተውናል። ሊቀ ስልጣናትን በድጋሚ ቃለ ሕይወት ያሰማልን እላችሁ። እሺ፣ ከዚህ በመቀጠል መርሐ ግብራችን አጠራጠር እያደረግን ነው የምንሄደው። ምናልባት ቅድም አስታውሻችሁ ነበረ። በድጋሚ ለማስታወስ ያክል ዛሬ መምህራን ብቻ ሳይሆኑ የሚመረቁት በዚህ ጉባኤ ቤት ያሉት መምህራን ከየኔታ ጀምሮ ደቀ መዛሙርቱ የደከሙበት የአባቶቻችን ትርጓሜ ሆነው ሲዋረድ የመጣው እሱ ሰለስቱ ሐዲሳት መጽሐፍም ዛሬ ይመረቃል አብሮ ይህንን